ለመጀመሪያ ጊዜ የመጣው መስከረም 1 2009 ዓመተ ምህረት ላይ ነው። የእንቁጣጣሽ ዕለት ስለነበር ከቤተሰቦቼ ጋር አሪፍ ጊዜ ያሳለፍኩ ነበር። ቀኑን ሙሉ ስንበላ ስንጫወት ስንስቅ አመሸን። ልክ ከምሽቱ 3 ሰዓት ተኩል ሲል ሰውነቴ ሽንት ቤት መጠቀም እንዳለብኝ ስለነገረኝ ቀጥታ ወደ መታጠቢያ ቤት ሄድኩ። ከዛ መታጠቢያ ቤት የመጣሁበትን ጉዳይ ጨርሼ ስወጣ ነበር የኮሪደሩ ጥግ ላይ ሆኖ ሲመለከተኝ አየሁት። አይኖቹ ቀይ ነበሩ። ቁመቱም በጣም ረጅም ነበር። እንደውም እስከ ኮርኒሱ ጫፍ ድረስ ይረዝም ነበር። ሰውነቱ ላይ ምንም አይነት ልብስ አይታይም፣ እርቃኑን ነው። አይኖቹ ትላልቅ ሲሆኑ ከንፈሩ ከአንዱ ጆሮ ጫፍ እስከ ሌላኛው ጆሮ ጫፍ ድረስ የተለጠጠ ነው። ጊዜው ጨለማ ቢሆንም የዛ ፍጥረት ፈገግታው ግን ሲታየኝ ነበር። ደንግጬ ባለበት ቦታ ቆሜ ቀረው። በዛ ሰዓት ምን ማድረግ እንዳለብኝ እንኳን አላወቅኩም። ከዛም እጁን አልብሎ ወደ እኔ ጠጋ ሲል በድንጋጤ ወድቄ ጮኩ። ጩኸቴን ሰምተው ቤተሰቦቼ ወደ ኮሪደሩ መጡ። ከዛም ምን እንደተፈጠረ ሲጠይቁኝ ሁሉም ነገር ነገርኳቸው። እነሱም ወደ ኮሪደሩ ጥግ ጋር ሄደው ተመለከቱ። ግን ምንም ነገር የለም። የዛን ቀን ምሽት ወደ አልጋዬ ሳመራ ያ ፍጥረት ቢመጣብኝስ ብዬ ተጨንቄ ነበር። ግን ምንም ነገር አልተፈጠረም። ያ ነገር ከተፈጠረ ከ17 ቀን በኋላ ነበር ያንን ፍጥረት በድጋሚ ያየሁት። ዕለቱ የመስቀል በዓል ነበር። ከዛም ታህሳስ 29፣ ሚያዝያ 12፣ በስተመጨረሻም ነሐሴ 13። በአመት ውስጥ ይህን ፍጥረት 5 ጊዜ አይቼዋለሁ። አሁን ሳስተውል ፍጥረት የሚመጣው በበዓል ቀን ብቻ ነው። ሁልጊዜም ደግሞ ከመጣ በኋላ በዚህ የሚያስጠላ ፈገግታው ፈገግ ብሎ እጁን አውለብሎልኝ ነበር የሚጠፋው። ከስለልቦና ጉዳይ ውጪ የተለየ አካላዊ ጉዳት አድርሶብኝ አያውቅም። ታህሳስ 29 2025 ዓመተ ምህረት ሁሉ ነገር የተቀየረበት ቀን ነበር። ከ2009 ጀምሮ እስካሁን ድረስ ከዛ ፍጥረት ጋር 85 ጊዜ ተገናኝቻለሁ። ዛሬ ቀኑ በዓል ነበር፣ የገና በዓል። ከቤተሰቦቼ ጋር ሁልጊዜ እንደምናደርገው በዓሉን አሪፍ አድርገን ካሳለፍን በኋላ ቤቱ በጣም ስለሞቀኝ ወደ ውጭ ወጣ ብዬ መናፈስ ጀመርኩ። ጊዜው ከምሽቱ 2 ሰዓት ተኩል ላይ ነው። ከዛም በድንገት ቤት ውስጥ የነበረው ዘፈን ጸጥ አለ። ምንም ነገር አይሰማም። እኔም ዘፈኑ እየቀየሩ ይሆናል ብዬ እስኪከፍቱት ብጠብቅም ነገር ግን ምንም ነገር አልተከፈተም። ውስጡ ምን እየተፈጠረ እንዳለ ለማየት ወደ ቤት ልገባ ስል ነበር የቤቱ መብራት በድንገት የጠፋው። ውስጤ ድንጋጤ ቢሰማውም ነገር ግን በሩን ቀስ አድርጌ ከፍቼ ወደ ቤት ገባሁ። ከዛም እጄን ወደ ግድግዳው ወስጄ መብራቱን አበራሁት። መብራቱን ባላበራው አሪፍ ነበር። እዛ ቤት ውስጥ የተፈጠረው ነገር ባላየው ኖሮ በጣም አሪፍ ነበር። ነገር ግን አይቼዋለሁ። ቤቱ በደም ተበክሏል። መሬቱ፣ ግድግዳው፣ ኮርኒሱ፣ ሁሉ ነገር ሳይቀር በቀይ ፈሳሽ ተበክሏል። ቤተሰቦቼ አንገታቸው በቢላ ታርዶ እዛም ወድቀዋል። በጣም ደንግጬ ነበር። ከፊት ለፊቴም ያ ፍጥረት ቆሞ ነበር። ምን ማድረግ እንዳለብኝ አላወቅኩም። ከዛም በድንገት ስልኬ ጠራ።